ስለ ቸርነቱ ስድብን ከፈሉት፣ ስለ ርኅራኄው የሾህ አክሊል ሰጡት። ሐሞትና ከርቤ ሆምጣጤ ደባልቀው መራራ አስጎንጩ ጨክኖ ልባቸው፣ መራራ አስጎንጩ ጨክኖ ልባቸው። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ፣ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ውበትን ደስታ አታድርጉት። የረገፈና የታመመ የቆሰለለት ታዝናላችሁ። ሀብታችሁን ደስታ አታድርጉት፣ ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት፣ ሲታመም ሲሞት ትጎዳላችሁ። ባልንጀራን የደስታ ምንጭ አታድርጉት፣ ሲለያችሁ ሲከዳችሁ ታዝናላችሁ። ጉልበታችሁን የደስታ ምንጭ አታድርጉት፣ ስትደክሙ ስትታመሙ ሁሉም ይቀራል። የደስታ ምንጭ ክርስቶስ ነው፣ ደስታም ክርስቶስ ነው። ቅዱስ ጳውሎስ እንዲህ አለ ፊልጵስዩስ ምዕራፍ 4 ላይ ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ። እስኪ በሉ ሁልጊዜ በሉ በክርስቶስ ምን ይበላችሁ አለ? ደስ ይበላችሁ። ሁልጊዜ ለምን ይላል? ለምሳሌ አሁን አንድን ትልቅ ሰው ወይም አንድን ምን ወደውን ሰው አግኝተን ደስ መሰኘት ብንፈልግ አግኝተነው ግን ሌሊትም ቀንም አብሮ ሊኖር ይችላል? አይችልም። ስለዚህ ያ ሰውዬ አንድ ቀን አግኝተነው በመለየታችን ደግሞ እናዝናለን። እግዚአብሔር ግን ሁልጊዜ ሌላ ጉዳይ ኑሮት ወደዚህ ቦታ ደርሼ እስከምመጣ ቆዩ ብሎ ጥሎኝ ጥሎን ስለማይል በክርስቶስ ሁልጊዜ መደሰት ይቻላል። ደግሜ እላችኋለሁ አለ ቅዱስ ጳውሎስ፣ በክርስቶስ ደስ ይበላችሁ። አሜን አትሉ? ደግሜ እላችኋለሁ በማን ደስ ይበላችሁ? በክርስቶስ ደስ ይበላችሁና ክርስቶስ የሚወደውን ነገር ማድረግ ደስታን ይሰጣል። በእስልምናና በክርስትና መካከል ያለው ልዩነት ምንድን ነው? እንግዲህ በዕለት ተዕለት ኑሯችን ውስጥ በሙስሊሞችና በክርስቲያኖች መካከል ያለ አብሮ መኖር፣ መቻቻሉ፣ መተባበሩ እሱ እንዳለ ሆኖ እምነት ላይ ስንመጣ ግን እስልምና ሙሉ በሙሉ ክርስትናን ክዶ የተነሳ ሃይማኖት ነው። ለዚህም የተወሰኑ ትምህርታዊ የሆኑ ልዩነቶችን ለማሳየት ልሞክር። ከጌታችን ኢየሱስ እንጀምር። ጌታችን ኢየሱስ ላይ እስልምና ኢሳ ብሎ አዲስ የሆነ ሌላ ኢየሱስ አስተዋውቆ ነው የጀመረው። ለምሳሌ ጌታችን ኢየሱስ እርሱ የእግዚአብሔር ልጅ አይደለም ብሎ ይክዳል። ይህ በክርስትና ውስጥ ትልቅ የሆነ ምስክርነት ነው። የቱ? ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው። ይህንን በመካድ ኢየሱስ የእግዚአብሔር ልጅ አይደለም ብሎ ነው የሚጀምረው እስልምና። ሁለተኛ ኢየሱስ እርሱ አምላክ አይደለም፣ ኢየሱስ ጌታ አይደለም ብሎ ይክዳል። ስለዚህም እንደኔና እንደናንተ እንደ አንድ በቃ ተራ ሰው ብቻ ነው ማለት ኖርማል ሩቅ ብእሲ ብቻ ነው፣ ሰው ብቻ ነው የሚል ትምህርትን ያስተምራሉ። ሶስተኛ ጌታችን ስለ ሁላችን የከፈለውን ውለታ እናውቀዋለን። ስለ ሁላችን መዳን ያንን ትልቅ ፍቅሩን የገለጸበትን ነገር እስልምና ሙሉ በሙሉ ይክደውና ኢየሱስ አልተሰቀለም፣ አልተገደለም፣ እንደው አልሞተም፣ አልተነሳም ብሎ ይክዳል። ስለዚህ የክርስቶስን ሞቱንም ትንሣኤውንም በመካድ ስቅለቱንም በመካድ ሙሉ በሙሉ ኢየሱስን ይክደዋል እስልምና። አራተኛ ጌታችን ኢየሱስ ይህንን ነገር ያደረገው ስለኛ ስለ መዳን አይደል? ስለዛ ድህነት ያለው በክርስቶስ በኩል ነው። እስልምና መዳን በክርስቶስ በኩል መሆኑን ይክዳል። ወደ እግዚአብሔር የምንቀርብበት መንገዳችን ኢየሱስ መሆኑን በዚህ ምክንያት ይክድና ኢየሱስ መድኃኔ ዓለም አይደለም፣ የዓለም መድኃኒትም አይደለም ይላሉ። ይህ ብቻ አይደለም፣ እንኳን የዓለም መድኃኒት ሊሆን ይቅርና ነው እንዲሁም በእነሱ አስተምህሩ እንደ አንድ መምህር እንደ አንድ ነቢይ ብቻ ነው የመጣው። ሲመጣ ራሱ ወደ ዓለም ሁሉ የመጣ አይደለም፣ ለሆነ አካባቢ ብቻ ነው የመጣው። ስለዛ ለእኛ ራሱ የመጣልን አይደለም ብለው ይክዳሉ። ጌታችን ኢየሱስን በዚህ መልኩ ይክዱታል። መንፈስ ቅዱስ
መንፈስ ቅዱስ ላይም ብትሄዱ መንፈስ ቅዱስ አካላዊ የሆነ ወደ እውነት ሁሉ የሚመራን አጽናኙ መንፈስ አምላካችን ጌታችን ሲሆን ከአብና ከወልድ ጋር አንድ ጌታ ሲሆን፣ እስልምና ግን መንፈስ ቅዱስን ይህንን የእውነት መንፈስ ሙሉ በሙሉ ክዶት ጭራሽ እንደውም ጌታችን ኢየሱስ አጽናኙ መንፈስ እያለ ስለ መንፈስ ቅዱስ የተናገረውን ሙሐመድ ነው ይላል እስልምና። ስለዛ እስልምና መንፈስ ቅዱስን የሚያስጠላል ኢንጀነራል በአጠቃላይ ስላሴን ያስጥላል። እስልምና ስላሴን ሙሉ በሙሉ ይክዳል። ስላሴን ሲክድ በጣም የሚያስገርመው ነገር ግን እንዴት ነው እኛ የምናምነውን ራሱን እምነት እንደው ቁርአኑ እዛ ጋር አምጥቶት ያስረዳ አይደለም። ወይም ደግሞ የክርስቲያኖች የስላሴ ትምህርት እንዲህ የሚለው ስህተት ነው አላለም። ለምን የእኛን የስላሴ ትምህርት ጭራሽ ቁርአኑ አያውቀውም። እውነቱን ለመናገር እሱን ወደፊት አሳያችኋለሁ የተወሰነ እናያለን። ግን ማለት ለቁርአኑ ስላሴ የሚመስለው አብ ወልድና እመቤታችን ናቸው እና ስላሴን ግን በአጠቃላይ ግን ይክዳል። የስላሴ እምነት ግን የለም። ስለዚህም ስላሴንም ያስክዳሉ። ምናልባት ደግሞ ወረድ ብለን ወደ ቤተክርስቲያን ጽንሰ ሐሳብ ከሄድንም ደግሞ ቤተክርስቲያን እንግዲህ መጽሐፋችን በግልጽም እንደሚናገረው በነቢያትና በሐዋርያት መሰረትነት ላይ ታንጸናል። የማዕዘኑም ራስ ድንጋይ ጌታችን ኢየሱስ ክርስቶስ ነው። ሁላችንም በክርስቶስ እየተጋጠምን አንድ የጌታ አካል ሆነን ራሱም ደግሞ ራሱ ኢየሱስ ሆኗል። ይህቺ ቤተክርስቲያን የክርስቶስ መንግስት ናት። አለቀ፣ ተቋቁማለች። አንዴ የቅዱሳን ሁሉ ህብረት ናት፣ ጉባኤ ናት። ልክ ሙሐመድ ግን ሲመጣ እስልምና ሲጀመር ግን ሙሐመድ ራሱን ችሎ መሰረት ሆኖ ነው፣ አዲስ መሰረት ሆኖ ነው የመጣው። ስለዛ ሙሉ በሙሉ ቤተክርስቲያንን ጠሉ ማለት ነው። ስለዚህ ይህ ማለት ቅዱሳን ሁሉም ደግሞ እንድንጠል የሚያደርግ ነው ማለት ነው። ስፔሲፊክሊ እመቤታችን ጋር እንሂድ ብንል እመቤታችን ትልቁ ክብሯ የአምላክ እናት የጌታ እናት መሆኗ እንደሆነ ይታወቃል። እስልምና ይህንንም ይክዳል። እመቤታችንን የጌታ እናት አይደለችም ነው የሚለው። አንዳንድ ኡስታዞች እንደው ለእመቤታችን ለማርያም ትልቅ ክብር ይሰጣታል ቁርአኑ በማለት የሚያነሷቸው ነገሮች አሉ። ለምሳሌ እንደው በቁርአን ላይ ብቸኛ ስሟ የተጠራ ሴት ማርያም እኮ ናት ወይም መርየም ናት ይሉናል። የቁርአን አንድ ምዕራፍ በስሟ ተሰይሟል የሚሉ ነገሮችን ያስቀምጣሉ። አይደለም አንድ ምዕራፍ ሙሉ የቁርአኑ ቃላት ማርያም 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 የሚል ቢሆን እንኳን የጌታ እናትነቷን የአምላክ እናትነቷን ከካድከው በቃ እያከበርካት አይደለም ባጭሩ። ስለዚህ ትልቁ ነገር ያለው የአምላክ እናትነቷ ላይ ወይም የጌታ እናትነቷ ላይ መሆኑን ልብ ይሏል። እመቤታችንንም የሚያስክድ ቅዱሳኑን የሚያስክድ ቤተክርስቲያንን የሚያስክድ አብን የሚያስክድ ወልድን የሚያስክድ መንፈስ ቅዱስን የሚያስክድ አጠቃላይ እንደው ይሄ በተወሰነ መልኩ ትምህርታዊ ነገሮችን አነሳውላችሁ እንጂ ከሞራሊቲ አንጻር ደግሞ ስናይ በጣም ብዙ ድክመቶች ያሉበት ነው እና ከኛ ጋር ከክርስትና ጋር በጣም ብዙ የሚጣረስ ነገር ያለው ነው። ስለዛ በጣም ጥንቃቄ የሚፈልግ ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛው ሰው ነበረ ይላል። ኤልያስ እንደኛው ምን ነበረ? አንዳንድ ሰው አቡነ ተክለ ሃይማኖት ስትሉ እንደኛው ሰው ናቸው ይላል። በተፈጥሮማ ሰው ናቸው። አዎ ሰው ነው። አንድ አባት እንደው ድንግል ማርያም ሰው ናት አላቸው። አንዱ ትዕቢተኛ ድንግል ማርያም ሰው ናት ሲላቸው ቀና አሉና እሷ ሰው ናት፣ ግን አንተ ሰው ነው። ሰው ለመባልም መስፈርት አለ የለውም? ልጄ ወይ ምኑን ይላል መጽሐፍ ቅዱስ። ሰው እንደውም መሆን ያቃተው ነገር ቢኖር ሰው ነው። እስካሁን ያቃተን ሰው እግዚአብሔር ሰው ያደርገን ሁላችን። አንድ ሰው ጸሎት በሚጸልይበት ወቅት ላይ በእግዚአብሔር ዘንድ ያለው ድፍረት ወይንም ደግሞ በእግዚአብሔር ፊት ቆሞ መገኘቱ በጣም ትልቅ ጸጋ ነው፣ ትልቅ ሀብትም ጭምር ነው። ሰው በሚጸልይበት ጊዜ ላይ ብዙ ጊዜ ላይ ልመናው ላይ የሚያቀርበው ምስጋና ላይ ካልሆነም ደግሞ በሌሎች ነገሮች ተጠምዶ ሐሳቡ ይያዝበታል እንጂ ከእግዚአብሔር ፊት መቆምን የመሰለ ትልቅ ሀብትና ረድኤት የለም። ምክንያቱም ሰው ከእግዚአብሔር ፊት ሲቆም መቆሙ ብቻ የባለሟልነት ማሳያ ነው። ነገስታት ፊት የሚቆሙ ከፊት ለፊታቸው፣ ባለስልጣኖች ፊት ከፊት ለፊታቸው የሚቆሙ ሰዎች በእነሱ ዘንድ ተደማጭነት ያላቸው፣ በእነሱ ዘንድ መናገር እንኳን የሚፈቀድላቸው ሰዎች ናቸው። ካልሆኑ ግን መልእክቶቻቸውን ውጭ ካሉ ሰዎች አድርሰው እነሱ መልሱን ይጠብቃሉ። እየሰማችሁ ነው?
ጸሎት የሚያደርግ ሰው ግን ቅዱስ ዮሐንስ ወንጌላዊ ሲናገር እንደሰማችሁት በእርሱ ዘንድ ያለን ድፍረት ይህ ነዋል። በእግዚአብሔር ፊት መቆም፣ በእግዚአብሔር ፊት ለልመና መገኘት እኛ የምናደርገው ብቻ ሳይሆን የሰማይ መላእክትም ጭምር የሚፈጽሙት ናቸው። የእመቤታችንን ዘወትር ታሪኳን ስንናገር አብረን የምናነሳው ብስራቷን ነውና የሉቃስ ወንጌል ምዕራፍ 1 ላይ ያለውን ብስራቷን ታሪኩን ስናነሳ አስቀድመን የምናነሳው የዘካርያስንና የኤልሳቤጥን የእግዚአብሔር መልአክ ቅዱስ ገብርኤል እነሱ ፊት እንደተገለጠ እንደታየ ነው። እና የእግዚአብሔር መልአክ ቆሞ ዘካርያስን ሲያነጋግረው ስለማንነቱ ሲነግረው እኔ በማን ፊት የምቆመው ገብርኤል ነኝ ያለው። በማን ፊት? ጸሎት ደግሞ ከማን ፊት መቆም ነው? አዎ ገብርኤል መልአኩ ከፊት ለፊት የሚቆምበት ቦታ ላይ አንድ ጸሎት የሚጸልይ ሰው ይቆማል ማለት ነው። ጸሎት የሚያደርግ ሰው ከእግዚአብሔር ፊት መቆም ነው ብለን ከተናገርን ቅዱስ ገብርኤል የሚቆምበት ቦታ ላይ ወይም እግዚአብሔር ፊት እንደሚቆመው የሚቆሙ ሰዎች ናቸው ማለት ነው። ይሄ ድፍረት አይደለም ታዲያ? ይሄ ትልቅ በረከትም ጭምር አይደለም? ይሄ ትልቅ መታጨትም ጭምር ነው። ብዙዎቻችን ግን ይሄንን ልብ አንለውም። የምንለምነው ልመና የምናደርጋቸው ነገሮች ላይ ነው በጣም ትኩረት የምናደርገው። የሚገርማችሁ የጸሎት ህይወት ላይ ራሱ ሌላው በጣም ትኩረት የማናደርግበት ነገር ቢኖር ጸሎት የምናረግበትንም ጭምር አላማም ነው። ጸሎት ከእግዚአብሔር ፊት መቆም ነው ወይም ወደ እግዚአብሔርና ከእግዚአብሔር የሚደረግ ንግግር ነው ብለናል አይደል? አብዛኛው ሰው የሚጸልየውን ጸሎት ልመና አለማግኘቱ እግዚአብሔር ያንን ልመናውን እንዳልሰማው ቆጥሮ አስቦ ወስኖ ይሄዳል እንጂ ከእግዚአብሔር ፊት መቆሙ ራሱ የጸሎቱ መልስ አይሆን